ፊልሙም የሚጀምረው በሁለት አብሮ አደግ በጣም የሚዋደዱ ጓደኛሞች መካከል አንድ አጠራጣሪና አስቀያሚ ነገር ሲፈጠር እያስመለከተን ነው። ኮኮም ናሪታ ከተባለ ልጅ ጋር ሆና በጾም በጸሎት በደረሳት እድል መሰረት በፍቅር የከነፈችለትን ሚቶሞ የሚባል መልከ መልካም የሆነን ልጅ ቤት ለመጎብኘት በጉጉት እየጠበቀች ነው። ይሁንና የዋሃው ኮኮ ብቻዬን ከመሆን በማለት አብራት እንድትሄድ የጋበዘቻት የልብ ጓደኛዋ ሚትሱኪ ወደ ቦታው ስትከሰት ኮኮ ያየችውን ነገር ለማመን ይዳግታታል። ምክንያቱም ደግሞ የትም ስትሄድ ሁልጊዜም ቀለል ያለ ልብስ ብቻ የምትመርጠው ጓደኛዋ ሚትሱኪ ዛሬ ግን እሷ የራሷ እንዲሆን የምትቋምጥለትን ልጅ ቤት ለመጎብኘት ሲሄዱ እሷ እንዲህ ከወትሮ በተለየ አጊጣና ተኳኩላ አምሮባት በመምጣቷ ነበር። ኮኮም ከዚህ በመንደርደር እኔ የማፈቅረው ሚቶሞን እሷም ተወደው ይሆን እንዴ የሚል ጥያቄ በአይምሯ እየተመላለሰ እረፍት ይነሳት ይጀምራል። የዚህንም ሚስጥር መጀመሪያና መጨረሻ ለመመልከት ትንሽ ወደ ኋላ መለስ ስላርጋችሁ ኮኮና ሚትሱኪ የሃይስኩል ተማሪና የልብ ጓደኛሞች ሲሆኑ የእነዚህ ንስቶች ወዳጅነትም የጀመረው ሚትሱኪ ብስክሌት መንዳት ባለመቻሏ ሌሎች ልጆች ሲያሾፍባት ኮኮ ተመልክታ እንደ ጀግና መሃል ገብታ በመከላከልና ብስክሌት መንዳት በማስተማር ነበር። ከዚያ ዕለት ጀምሮ የማይነጣጠሉ የልብ ጓደኛሞች ይሆናሉ። በሌላ በኩል ደግሞ ኮኮንም ጨምሮ የትምህርት ቤቱን ሴቶች ሁሉ ልብ ያቀለጠ የክፍሉ ኮከብ ተማሪ መልከ መልካሙ ሚቶሞን እንመለከታለን። ሚትሱኪም ሚቶሞ ወደኛ ክፍል ሊገባ ነው ብላ በማብሰር ኮኮን በደስታ ትሞላታለች። እሷም እሱ ወደ ክፍል ሲመጣ ቆንጆኝ መታየት አለብኝ በማለት ለመሽሞንሞን ትዘጋጃለች። ሚቶሞም ወደ ክፍል እንደገባ ሁለት ተማሪዎች ሊያሹፉበት ሲሞክሩ አይታ ኮኮ ጫማውን አውልቃ ስትወረውርባቸው ሚቶሞ በዚህ ድርጊቷ በጣም ተገርሞ ስለተከላከልሽልኝ አመሰግናለሁ በማለት ጫማዋን ይመልስላትና እኔና አንቺ ኖርማል ጓደኛሞች ብንሆንስ ምን ይመስልሻል በሚል ያልጠበቀችው ጥያቄ ያስደነግጣታል። በኋላም ጓደኛው ናሪታ በመከሰት ለሚቶሞ ዘንድሮ ትምህርቱን ምንም ክላስ ሳይቀጣ በስርዓት እንዲማር አለበለዚያ ግን እንደ ባለፈው ዓመት መድገሙ አይቀሬ እንደሆነ በመንገር ጠንከር ያለ ምክር ያስተላልፍለታል። ከትምህርትም በኋላ ሁሉም ወደ ካራኦኬ ያመራሉ። ኮኮም በስሜት ስትዘፍን ሚቶሞ ደግሞ በተለየ ፈገግታ ይመለከታት ነበር። ከቆይታም በኋላ ኮኮና ሚትሱኪ አየር ለመቀበል ወደ ውጭ ይወጣሉ። ኮኮ በክፍል ውስጥ ስለሆነ ነገር ለጓደኛው በደስታ ያወራች ሳለ ሁለት ወንዶች መጥተው አብረን እንዝናና በማለት ሊረብሿቸው ይሞክራሉ። እነሱ በትህትና አንፈልግም ቢሉም ወንዶቹ ግን እጅ የሚሰጡ አልነበሩም። እነሱ ማስቸገራቸውን ሲቀጥሉ ኮኮና ሚትሱኪ መፍራትና ምቾት ማጣት ይጀምራሉ። በሰዓቱ ሚቶሞ ደርሶ ከወንዶቹ አንዱ ኮኮን ሲሰድባት ሲመለከት ሚቶሞ ልጁን በመያዝ አንዴ ሲወረውረው ተያይዘው የፈጠነ ይወጣሉ። ኮኮና ሚትሱኪ በሁኔታው ተገርመው እያመሰገኑት ሳለ ሚቶሞ እዚያ ቦታ ላይ ስለሚሰራ የደረሰባቸው መጥፎ አጋጣሚ በትህትና ይቅርታ ይጠይቃቸዋል። አያይዞም ለሁለቱም ከወረቀት የተሰራ የሚያምር አበባ ሲሰጣቸው ይህች ትንሽ የምትመስል ስጦታ በሁለቱም ልብ ውስጥ ትልቅ ደስታን ትፈጥራለች። በመንገድም ላይ ኮኮ ለልብ ጓደኛዋ ሚትሱኪ ሚቶሞን እንደምትወደውና ከሱ ጋር ጊዜ ማሳለፍ እንደምትፈልግ በመግለጽ ሚስጥሯን ታውጣና እሷም እንደምታስብ ትጠይቃታለች። ሚትሱኪ ግን በተረጋጋ መልኩ እኔ ዝም ብዬ ነው የማደንቀው እንጂ በዛ መንገድ አላስብም፣ እኔ ለአንቺ ደጋፊሽ ነኝ በማለት ስትመልስላት ኮኮም ተፎካካሪ የለብኝም በማለት እፎይታ ይሰማታል። ወደ ቤት ስትመለስም አንድ ትልቅ እድል ትዝ ይላታል። እሱም ናሪታ ቀደም ብሎ አዘጋጅቶ በነበረው ትንሽ የዕጣ አሰጣጥ ፕሮግራም ላይ ሁለት ሰው የሚቶሞን ቤት የመጎብኘት እድል ያገኘ ሲሆን አንዷም ራሷ ኮኮ ናት። ኮኮም ይህንን አጋጣሚ ለብቻዋ ከመጠቀም ይልቅ የልብ ጓደኛዋ የሆነችው ሚትሱኪን አብራት እንድትሄድ ትጋብዛታለች። ኮኮም ለጉብኝቱ ያን ያህል ሳትጨነቅ ቀለል ያለና ተራ ልብስ ለብሳ ስትሄድ ከዛ ብዙም ሳይቆይ ወደ ቦታው የሚወስዳቸው ናሪታን ታገኘዋለች። በሰዓቱ ሚትሱኪ ስትመጣ ኮኮ ያየችውን ማመን ያቅታታል። ምክንያቱም ደግሞ ሁልጊዜ ቀለል ያለ ልብስ የምትመርጠው ሚትሱኪ ዛሬ ግን ባልተለመደ መልኩ እጅግ አጊጣና ተኳኩላ በመምጣቷ ነበር። ከዚህም በመንደርደር ሚትሱኪ ሚቶሞን ተወደው ይሆን የሚል ሐሳብ ኮኮ አይምሯ ሸክላታል። በመጨረሻም ወደ ሚቶሞ ቤት ሲደርሱ ኮኮ የሚቶሞን ስስ ጎን ትመለከታለች። እሱም በልጅነቱ የሳለው የቤተሰቡ ስዕል ሲሆን ሚቶሞም ይህንን የሳለው ከእናቱ ጋር ከእንግሊዝ ወደ ጃፓን ከመመለሱ በፊት እንደነበርና አባቱ ግን ለስራ እዚያው እንደቀረ ያጫውታቸዋል። ኮኮም ይህንን ስትሰማ ሚቶሞ ከአባቱ ጋር ቶሎ እንዲገናኝ በልቧ በቅንነት ትመኛለች። ከቆይታም በኋላ ናሪታ ራበኝ ሲል ያደመጠችው ኮኮ እረ ያመጣሁት ድንቅ ስጦታ አለኝ በማለት ራሷ በእጇ የሰራችውን ኩኪስ ታወጣለች። የሚገርመው ደግሞ አንደኛው ኩኪስ የሚቶሞን ፊት እንዲመስል አድርጋ የሰራችው ነበር። ሚቶሞን በስጦታው በጣም ተደስቶ ሲያመሰግናት ያየችው ሚትሱኪ
በውስጧ የቅናት ስሜት ያንገበግባት ይጀምራል። ምሽቱንም ይበልጥ ማራኪ ለማድረግ ሁሉም አንድ ላይ በመሆን አንድ አስፈሪ ፊልም ማየት ይጀምራሉ። ይህንንም አጋጣሚ በመጠቀም ሚትሱኪ ፈራው በሚል ሰበብ የሚቶሞን ክንድ ሙጭጭ አርጋ ትይዘዋለች። ይህንን ያየችውም ኮኮ ቅናቷ ከአይምሮዋ በላይ ሆኖባት በንዴት የያዘችውን የክሬም ፓኬት ሳታስበው ጨምቃ ክሬሙ ተረጭቶ ፊቷና ልብሷን ያበላሸዋል። ይባስ ብሎም ሚቶሞ በሁኔታው ከልቡ ስቆ የፊልሙን ጀግና መሰል ሽኮ እያለ በቀልድ ያፌዝባታል። ቢሆንም ግን ወዲያው ይቅርታ ጠይቆ ሊረዳት ሲነሳ ሚትሱኪ ተከትለው ትኩረቱን ወደ እሷ ለማዞር ብትሞክርም ሚቶሞ ግን ሙሉ ትኩረቱ ራሷን ሆና በተገኘችው ኮኮ ላይ ነበር። ናሪታም ሚቶሞ እንዲህ ሲስቅ ካየሁት ቆየው ብሎ በመገረም ሲናገር ሁኔታው ይበልጥ ይሟሟቃል። ወደ ቤት በመመለስ ላይ ሳሉ በኮኮ አይምሮ አንድ ጥያቄ የተመላለሰ ይረብሻታል። በመጨረሻም ድፍረቷን አሰባስባ ሚትሱኪ አንቺ ሚቶሞን ትወጂዋለሽ እንዴ? እስኪ እውነቱን ንገሪኝ ብላ ስትጠይቃት ሚትሱኪም ቁና ከተነፈሰች በኋላ ምን አባቱ ከልኳ ያልፍ በማለት አዎ ወደዋለሁ ያበጠ ፈንዳ ብላ እውነታውን ትዘረግፈዋለች። አያይዛም ቀደም ብላ ያልተናገረችው ግን ጓደኝነታቸው እንዳይበላሽ በመስጋት እንደነበር ትገልጻለች። ኮኮም በሐሳቧ ያኔ ሌሎች ተማሪዎች ችላ በሚሏት ጊዜ ሚትሱኪ ግን እንዴት ከጎና እንደነበረች በማስታወስ ከሚቶሞ በላይ ጓደኝነታቸው እንደሚበልጥ ታምናለች። በመጨረሻም ሁለቱም ስሜታቸውን በሐቀኝነት በመገላለጽ የሚቶሞን ልብ ለማሸነፍ በፍትሃዊ መንገድ ለመወዳደር ስምምነት ላይ ደርሳሉ። በአንድም ቀን ኮኮ ድፍረቷን አሰባስባ ለሚቶሞ የፍቅር ጥያቄ ስታቀርብለት፣ ነገር ግን በሚያሳዝን ሁኔታ ሚቶሞ የፍቅር ግንኙነት ውስጥ መግባት አልፈልግም በማለት በለሰለሰ ድምፅ ልቧን ሰብሮ ይሸኛታል። ኮኮም በአፍረትና በሐዘን ተሰብራ ተክዛ በተቀመጠችበት ናሪታ መጥቶ ሚስጥሩን መናገር ይጀምራል። ሚቶሞ ስሜቱን መግለጽ ስለማይችል ብቻ የቀድሞ ፍቅረኞቹ ጥለውት እንደሄዱና በተለይ ወላጆቹ ከተለያዩ በኋላ ደግሞ ህመምን ላለመቀበል ሲል ስሜቱን መደበቅ እንደመረጠ ይገልጽላታል። በቀጣይም ቅሌቷን ለመከናነብ የተዘጋጀችው ሚትሱኪ ፍቅሯን ለመግለጽ አቅዳ እየሄደች የነበረ ቢሆንም ነገር ግን ሚቶሞ ሌላን ሴት ሲያባርር አይታ ትቆማለች። በሰዓቱም ኮኮ ድምጿን ከፍ በማድረግ ምንም ቢፈጠር ተስፋ አልቆርጥም ብላ እንደገና ፍቅሯን ታውጃለች። ይህ ድራማዊ ንግግሯ በድንገት በመጡ የእግር ኳስ ቡድኖች ምክንያት መልእክቱ ተበላሽቶ ወደ ቀልድ ቢቀየርም ሚቶሞ ግን በልጅቷ ጥንካሬ መደመም ይጀምራል። እሱም ወደ ታች ሲወርድ ሚትሱኪ አግኝታው ኮኮን ካልፈለግካት ተዋት፣ ለእሷ ደግ አትሁን፣ ምክንያቱም ያላንተ ትንሽ ደግነት ቢሆንም ለእሷ ግን የውሸት ተስፋ ሰጥቶ ይበልጡን ይጎዳታል የሚል መልእክት ታስተላልፋለች። ተስፋ የማትቆርጠዋም ኮኮ ወደ ናሪታ ዘንድ በመሄድ ስለ ሚቶሞ የሚያውቀውን መረጃ ሁሉ እንዲነግራት ትጠይቀዋለች። ይበልጥ ደግሞ የሚወደውን ምግብ፣ የትርፍ ጊዜ ማሳለፊያውንና ልምዶቹን እንዲነግራት መወትወት ትጀምራለች። መጀመሪያ ላይ ናሪታ የተቃወመ ቢሆንም የኮኮ ግትርነት ግን ከአቅሙ በላይ ሆኖበት ሁሉንም ሚስጥር ይዘረግፍላታል። ነገር ግን ሚቶሞ በቅርብ ርቀት ላይ ሆኖ ሁለቱም በደስታ ሲያወሩ ሲመለከት በውስጡ የቅናትና የማዘን ስሜት ይፈጠርበታል። በኋላም ወደ ኮኮ በመቅረብ ስለምን ነበር የምታወሩት ብሎ ሲጠይቃት እሷን በመደናበር ስላንተ አልነበረም በማለት ትመልስለታለች። ሚቶሞም እንዲህ እያለ ከራሱ ጋር መነጋገር ይጀምራል። በዚህ ፍጥነት እኔን ረስታኝ ናሪታን ወደደች? መጀመሪያም አትወደኝም ነበር ማለት ነው በማለት በሐዘን ይሞላል። የሚቶሞም ጭንቀት በዚህ ብቻ አላበቃም ነበር። የቤት ውስጥ ሁኔታው አስቸጋሪ እየሆነ መጥቶ እናትየው አባታቸው ጥሏቸው በመሄዱ ፍቺ ትጠይቃለች። በማግስቱ ሁሉም ወደ መዝናኛ ፓርክ ያመራሉ። በዚያም ኮኮ ቀኑን ሙሉ ደስተኛ ሳትሆን ታሳልፋለች። ምክንያቱም ሚቶሞ ቀኑን ሙሉ ለአንዴ እንኳን ዞር ብሎ ስላላያት ነበር። ሚቶሞን ኮኮና ናሪታ ተቀራርበው ሲሳሳቁ በድብቅ እያየ ልቡ እያዘነ ነበር። በዚህም መሃል ሚትሱኪ መታ እንዳመማት በመግለጽ እረፍት ያስፈልገኛል ትለዋለች። እሱም ኮኮና ናሪታ ለብቻቸው ጊዜ እንዲያገኙ ለማድረግ በማሰብ ከሚትሱኪ ጋር ለመቆየት ይወስናል። በኋላም ኮኮ ዞር ዞር ስትል ሚቶሞና ሚትሱኪ ብቻቸውን ጥሏቸው ተሰውረዋል። ኮኮም በልቧ ሚትሱኪ ይህንን ያደረገችው ሆን ብላ ከሱ ጋር ለብቻዋ ጊዜ ለማግኘት ነው የሚል ጥርጣሬ ሲያድርባት፣ ናሪታ ደግሞ ሚትሱኪን ለማስታመም ሚቶሞ አብሯት እንደቀረ ሊገልጽላት ይሞክራል። በሌላ በኩልም ሚትሱኪ ለሚቶሞ የሚቀጥለው ዓመት እዚህ ቦታ ላይ ከፍቅረኛ ጋር መምጣት ፈልጋለሁ በማለት ፍንጭ ልትሰጠው ብትሞክር ነገር ግን ሚቶሞ ትኩረቱ ሌላ ቦታ ላይ ነበር። እሱም የጠፋ ሕፃን አይቶ ለመርዳት ሲሮጥ ሕፃኑ ከቤተሰቦቹ ጋር ሲቀላቀል የለቀቀውን ፊኛ ተመልክቶ ሚቶሞ ከወላጆቹ ጋር የነበረውን የድሮ ትዝታ ይቀሰቅስበታል። ኮኮም ወደ መጸዳጃ ቤት በሄደችበት ስልኳ ቻርጅ ይዘጋባትና ከናሪታ ጋር ተራርቃ ብቻዋን ትቀራለች። በድንጋጤም እየተራመደች እያለ ከአንድ ሰው ጋር ተጋጭታ የያዘችውን ዕቃ ሁሉ መሬት ላይ ይበታተናል። ከነዚህም መካከል በሚቶሞ ተወዳጅ ገጸ ባህሪ ቅርጽ በልዩ ሁኔታ ያዘጋጀችለት መክፈቻ ይገኛል። እንዲህ
እንዲህም እንዳለ ኮኮ መጥፋቷን ከናሪታ የሰማው ሚቶሞ ወዲያው ሊፈልጋት መሄድ ሲጀምር ሚትሱኪም በቅናት አስቁማው እንዳይሄድ ብትለምነውም እሱ ግን ባልሰማ ትቷት ይሄዳል። በመጨረሻም ኮኮን በአኳሪየም ውስጥ ሲያገኛት እሷን በሚቶሞ መምጣት እጅጉን ተገርማ በዚህ ስሜታዊ ቅጽበት ኮኮ አሁንም ልረሳ አልቻልኩም በጣም ወዳለሁ በማለት እውነቱን ስትነግረው ሚቶሞን በደስታና በሐዘን ስሜት ተሞልቶ ይቅርታ ጠይቋት ቀኑን ሙሉ ችላ ያልኩሽ ናሪታን የወደድሽ መስሎኝ ስለቀናው ነው በማለትና ፍቅር ይዞኝ እንደገና ብቻ እንዳልቀር በመስጋቴ ነው ስሜቴን የደበቅኩሽ፣ ነገር ግን እውነታው አንቺን እጅግ በጣም ወድሻለሁ በማለት የልቡን ይገልጽላታል። ኮኮን በደስታ ትሞላለች። ሚቶሞን በጣቷ ላይ ያለውን ትንሽ ቁስል ተመልክቶ ሲጠይቃት ያዘጋጀችለትን የመክፈቻ ጌጥ ትሰጠዋለች። እሱም በደስታ ተቀብሏት እጇን ሲይዝ ሀ ብለው የፍቅር ግንኙነታቸውን እንደጀመሩ እንረዳለን። ወደ ቤት በመመለስ ላይ ሳሉ ለጓደኛዋ ሚትሱኪ እኔና ሚቶሞ አብረን ሆነናል ብላ ትነግራታለች። ሚትሱኪም እንኳን ደስ አለሽ ያዝልቅላችሁ ብላ ብትመርቃትም ኮኮ ግን ጓደኛዋ በውስጧ በሐዘን እየተሰበረች እንደሆነ ተረድታለች። ሆኖም ግን ግንኙነታቸው በሚቀጥሉት ቀናት ይበልጥ እየደመቀ ይመጣል። በማግስቱም ጠዋት ኮኮ መስኮቱን ተመልከቺ የሚል መልእክት ከሚቶሞ ደርሷት ስትወጣ ሚቶሞ መስኮት ስር ቆሞ በፈገግታ ይጠብቃታል። እሱም እንደናፈቀችው በመግለጽ እንድትወጣ ጠይቋት አብረው ይሄዳሉ። ጊዜያቶች በነጎዱም ቁጥር ትምህርት ቤትም ውስጥ አብረው ጊዜ ማሳለፍ በመጀመራቸው ሌሎች ልጃገረዶችና ሚትሱኪ በቅናት ማረር ይጀምራሉ። ሚቶሞ ፍቅረኛ መያዙም የማይታመን ይሆንባቸዋል። እሷ ምሳ ስታዘጋጅለት እሱ ደግሞ እንግሊዘኛ ያስጠናታል። ኮኮ በሚቶሞ የእንግሊዘኛ አነጋገር ተገርማ ወደ እንግሊዝ ትመለሳለህ እንዴ በማለት ስትጠይቀው ሚቶሞም ወላጆቹ ሊፋቱ ስለሆነ እንደማይመለስ ይነግራታል። ኮኮ የሚቶሞን ሐዘን በመረዳት ማልቀስ ከፈለክ አልቅስ፣ ስሜትን ማፈን የለብህም ትለዋለች። ሚቶሞ በዚህ ንግግሯ ልቡ ተነክቶ ከእንግዲህ ስሜትን አልደብቅም በማለት እንደሚወዳት ይነግራታል። ነገሮች ወደ መሳሳም እያመሩ እያለ የኮኮ እናት ፒዛው ደረሰ ብላ በመጮህ ታቋርጣቸዋለች። ከዛ ኮኮ ፒዛውን ለማምጣት ወደ ታች ስትወርድ ሚቶሞ ግን ከእናቷ አንድ አስደንጋጭ መልእክት ይደርሰዋል። እሱም እናቱ ለስራ ወደ ኒውዮርክ ልትሄድ እንደሆነና እርሱንም ይዛው መሄድ እንደምትፈልግ ተነግረዋለች። ከጥቂት ቀናት በኋላ ሚቶሞ ጓደኞቹን ወደ ገጠር ቤታቸው ሲጋብዛቸው የኮኮ እናት ግን ልጄ ከፍቅረኛዋ ጋር ለብቻዋ መሆን የለባትም በሚል ጥብቅ ትዕዛዝ ናሪታና ሚትሱኪ አብረዋቸው እንዲሄዱ ታደርጋለች። እዚያም ሚትሱኪ ለኮኮ ቀድሞውንም ሚቶሞን ረስቼዋለሁ ምንም ስጋት አይግባሽ በማለት ታረጋጋታለች። ሚቶሞም ለናሪታ ወደ ኒውዮርክ ሊሄድ መሆኑንና ዛሬውኑ ለኮኮ ሊነግራት እንዳሰበ በሚስጥር ይነግረዋል። በቤት ውስጥ ባለው ቆይታቸውም ሚቶሞና ሚትሱኪ ትዊስተር የተባለውን ጨዋታ መጫወት ይጀምራሉ። ነገር ግን ሚትሱኪ ባልተለመደ መልኩ ሚቶሞን በኃይል ስትገፋውና ስታሰቃየው ነበር። በመጨረሻም እሱን በመጣል ጨዋታውን ስታሸንፍ ኮኮ ለምንድነው እንዲህ የምታደርጊው ብላ ስትጠይቃት ሚትሱኪም ሳታውቅ እንደሆነ በመግለጽ ብትመልስም ኮኮ ግን ሚትሱኪ አሁንም በልቧ ውስጥ ንዴትና ቂም እንደያዘች ከሁኔታዋ ትረዳለች። በኋላም ኮኮና ሚቶሞ ለቦርድ ጌም የሚሆኑ ካርዶችን እያዘጋጁ እያለ ሚትሱኪና ናሪታ ደግሞ እቃዎችን እያጠቡ ነበር። በዚህ መሃል ሚትሱኪ ከሱቅ አንድ ነገር ገዝቼ እመጣለሁ ብላ ወጥታ ሰዓታት ቢቆጠሩም ልትመለስ ግን አልቻለችም ነበር። በዚህም ሁሉም ተጨንቀው እሷን ፍለጋ ይወጣሉ። ሚቶሞም አካባቢውን በደንብ ስለሚያውቅ ወደ ጫካ ውስጥ ይገባል። በዚህ መሃል ናሪታ ለኮኮ አንድ እውነት መናገር ይጀምራል። እሱ ሚትሱኪ ሚቶሞን የምታንገላታው ተወደው ስለነበር ያንን ስሜት በጥላቻ ለመቀየር ስለምትታገል እንደሆነ ይገልጽላታል። ሚቶሞ ሚትሱኪን ሲያገኛት እሷም ለምን ልትፈልገኝ መጣ በማለት ስትጠይቀው የኮኮ ጓደኛ ስለሆንሽ ነዋ በማለት ቀዝቃዛ መልስ ይሰጣታል። ሚትሱኪን በቅናትና በንዴት ተቃጥላ በእውነት ኮኮን ትወዳታለህ ብላ ስትጠይቀውና አዎ የሚል ምላሽ ስታገኝ አውቃ ድንገት ሚቶሞን ትስመዋለች። ይህንንም ትዕይንት በገዛ ዓይኗ የተመለከተችው ኮኮ በጓደኛዋ ክህደት ተሰምቷት ከእንግዲህ ጓደኛሞች አይደለንም ስትላት የሌባ አይነ ደረቅ የሆነችዋ ፈጣጣዋ ሚትሱኪም በአፍረት ተሸማቃ እቃዋን ጠቅልላ አካባቢውን ጥላጠፋለች። ሚቶሞን በጥፋተኝነት ስሜት ተውጦ ወደ ውጭ ሀገር ሊሄድ መሆኑን ለኮኮ ሊነግራት አልቻለም ነበር። ይልቁንም በእኔ ምክንያት ምርጥ ጓደኛሽ እንድታጭ አልፈልግም በሚል ሰበብ ግንኙነታቸውን ማቆም እንደሚፈልግ ነግሯት ሲሄድ ኮኮን በሐዘን ትሰበራለች። ናሪታም እውነቱን ንገራት እንጂ ወደ ኒውዮርክ ልትሄድ መሆኑን ልታውቅ ይገባል ቢለውም ሚቶሞ ግን አልደፈረም ነበር። በማግስቱም ኮኮ ሚትሱኪን ላለማየት ስትል ከትምህርት ቤት ትቀራለች። ሚትሱኪን በሰራችው ስህተት ተጸጽታ ሚቶሞን ይቅርታ እየጠየቀች ለረጅም ጊዜ ተወዶ እንደነበርና ያንን ያልነገረችው ግን ውድቅ እንዳያደርግባት በመፍራት እንደነበር ትገልጻለች። እምቢ ተብላም ስለማታውቅ ብቻ በውስጧም ተስፋ ሰንቃ እንደነበርና ያም ለመሳሳሙ ዋነኛ ምክንያት እንደሆነ ትነግረዋለች። አያይዛም ከእንግዲህ ግን ይህንን ስሜት አቁሜ ከኮኮ ጋር ያለኝን ጓደኝነት ማስተካከል ስለምፈልግ በግልጽ እንደማትወደኝ ንገረኝና ተስፋ ልቁ
ቁረጥ በማለት ትጠይቋለች። ሚቶሞም ያለምንም ማመንታት ፈጽሞ ወድጄሽ አላውቅም በማለት በግልጽ ነግሯት ኮኮን በደንብ እንድትጠብቅለት አደራ ይሰጣታል። በተጨማሪም በማግስቱ ጃፓንን ጥሎ እንደሚሄድ ግን ለኮኮ እንዳትነግራትና በሚስጥር እንድትይዘው ይጠይቃታል። አመሻሽም ላይ ናሪታ ኮኮን አግኝቷት ሚትሱኪ በትምህርት ቤት የተናገረችውንና ምን ያህል እንደተጸጸተች ሁሉንም ይነግራታል። በሰዓቱም ኮኮ ከሚትሱኪ ጋር ያሳለፏቸውን መልካም ጊዜያት እያስታወሰች በማግስቱ ልታገኛት ትሄዳለች። እንደደረሰችም ለምን መተሽ ይቅርታ አልጠየቅሽኝም ስትላት ሚትሱኪን ፈጽሞ አንቺን ማየት አልፈልግም ስላልሽኝ ፈርቼሽ ነው በማለት እያለቀሰች ይቅርታ ትጠይቃታለች። ኮኮም የጓደኛዋን እውነተኛ ስሜት ተረድታ ይቅርታ ካደረገችላት በኋላ ኮኮም ነገ ለሚቶሞ በድጋሚ ፍቅሬን እገልጽለታለሁ ስትላት ሚትሱኪም ሚቶሞ የሚሄደው በማግስቱ ሳይሆን በዚያኑ ምሽት እንደነበር ስለምታውቅ በድንጋጤ ወዲያውኑ እውነቱን ለኮኮ ትነግራታለች። ኮኮም ወደ አውሮፕላኑ ማረፊያው በጊዜ እንድትደርስ በማሰብም የራሷን ብስክሌት ትሰጣታለች። በዚህ ወሳኝ ቅጽበታዊ ሰዓት ሚትሱኪ የልብ ጓደኝነቷን ታሳያለች። ኮኮን በኃይል እየገፋች ቶሎ ሂጂ ፍጠኝ በማለት አበረታታ ስትልካት እሷም ያላትን ኃይል ሁሉ ተጠቅማ ወደ አውሮፕላን ማረፊያ ፈጠነ ትደርሳለች። ኮኮም እያነባች የመጨረሻ ቃሏን መናገር ትጀምራለች። የሱ ፍቅረኛ በመሆኗ በጣም ደስተኛ እንደሆነች አብረው ያሳለፏቸውን ጊዜያት መቼም እንደማትረሳቸውና ሁሌም እንደምትወደው በመግለጽ መልካም ጉዞ ይሁንልህ በማለት ትሰናበተዋለች። ይህንን የልብ ስብራት የተሞላበትን ስንብት የሰማው ሚቶሞ አንድ እርምጃ እንኳን ወደፊት ሊራመድ አልቻለም ነበር። እሱም ወደ ኋላ ተመልሶ ወደ ኮኮ ሮጦ በመሄድ ያላንቺ መሄድ አልችልም፣ ሁሌም ከጎንሽ መሆን ነው የምፈልገው በማለት የልቡን ይነግራታል። በመጨረሻም ሁለቱም ፍቅራቸውን እንዲህ እያሉ በደንብ ከተገላለጹ በኋላ በዚያች ቅጽበት በአውሮፕላን ማረፊያው ግርግር መሃል ሁለቱም ምንም ምቀኛ የሌለበት እውነተኛና ስሜታዊ በሆነ መልኩ ለመጀመሪያ ጊዜ ይሳሳማሉ። ሚቶሞም ከእናቱ ጋር ተነጋግሮ ጃፓን ውስጥ ለመቅረት በመወሰን ከእናቱ ጋር ወደ ኒውዮርክ ከመሄድ ይልቅ ከሚወዳት ኮኮና ከልብ ጓደኞቹ ጋር መሆንን መርጦ ከጓደኞቹ ጋር በፊት ፍቅራቸው ተመልሶ አንድ ላይ ሲዝናኑ እያስመለከተን ፊልሙ ይጠናቀቃል። በዚህም ፊልም በጓደኝነት መሃል የሚፈጠር ክህደትንና ይቅር የማለትን ኃያልነት የተማርንበት ሲሆን በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ